እንዴት ናችሁ? ሰላም ናችሁ? ወንድማችሁ ፕሮፌት ቤኪ ነኝ። ንጉሱ ዳዊት ከዮናታን ቤት አንድ የቀረ ሰው አለ ወይ ቸርነት የማደርግለት ብሎ ወደ ዮናታን ወይንም ወደ ሳኦል ቤተሰብ በሄደ ጊዜ ሜምፊቦስቴ የሚባል ከሰራተኛ ጀርባ ወድቆ እግሩ የተሰበረ ወይንም ሽባ የሆነ ሰው እንደቀረ ባሪያው በተናገረ ጊዜ አንድ ነገር ነው ያለው። ከዚህ ቀን ጀምሮ አስመጡት፣ ከኔ ገበታ ይበላል፣ የተወሰደውን የአባቱን ምርኮ መልስለታለሁ። ከዚያስ አንተና ባሪያዎቹ በሙሉ እርሻውን ለእሱ ታርሱለታላችሁ፣ የሚያስፈልገውን ሁሉ በጎታ ታከማችሁለታላችሁ አለው ይላል። ስለዚህ ዛሬ የእግዚአብሔርን ቸርነት እግዚአብሔር በቃ እንዲሁ በፈቃዱ ቸርነትን የሚያደርግልን ጊዜ እንደሚሆን ለተነብይ መጣው። በኢየሱስ ክርስቶስ ስም ከዚህ ደቂቃ ጀምሮ የቸርነት ሲዝን ይሆናል። እግዚአብሔር ያልጠበቃችሁትን ቸርነት በሕይወታችሁ ላይ ያመጣል። አሜን ብሎ ለተቀበለኝ ሁሉ የቸርነት በጌታ በኢየሱስ ስም ሆነለት። የሚከለክላችሁ የለም። ቸርነቱ ከእግዚአብሔር ዘንድ ነው። የእግዚአብሔር ቸርነት እግዚአብሔር ቸር ነው። በቸርነቱ ዛሬ ዓመታትን ውበት እንደሚሰጥ ሁሉ ነገራችሁን የሚያስውብ የእግዚአብሔር ቸርነት ተለቀቀላችሁ። ተባረኩ። ወንድማችሁ ነኝ። አሜን።